አሁን የምትሰሙኝ ትዳራችሁ በጣም ውጤታማ እንዲሆን፣ ሰላማዊ እንዲሆን፣ የክርስቶስ ማደሪያ እንዲሆን በእውነት ከፈለጋችሁ እነዚህን 4 ነገሮች ማድረግ ይጠበቅባቸዋል። ይሄንን ሁለቱን ቅዱስ ዮሐንስ አፈወርቅ፣ ሁለቱን ደግሞ ቅዱስ ጎርጎርዮስ ዘንዚናዙ ያስተማሩት የመከሩት ትምህርት ነው። የመጀመሪያው ባል የቤቱ ራስ ነው። ይህን ወንዶች ባሎች ማወቅ አለባቸው። ክርስቶስ የቤተ ክርስቲያን ራስ ነው። ብርሃነ ዓለም ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ቁጥር 23 ላይ ያለው ይሄንን ነው። በጋብቻ መካከል በወንድና በሴቶች መካከል ያለውን ሕይወት ካስተማረ በኋላ ይህንን ሕይወት በክርስቶስና በቤተ ክርስቲያን መስዬ አስተምረዋለሁ ነው ያለው። ስለዚህ ባል እንደ ክርስቶስ ነው ማለት ነው። የቤት ራስ፣ የቤተ ክርስቲያን ራስ ማን ነው? ክርስቶስ ነው። ለዚህ ባልም የቤት ራስ ነው። ክርስቶስ ለቤተ ክርስቲያን ያደረገው ምንድን ነው? ዋጋ ከፍሏል አይደለ? ቤተ ክርስቲያንን ወዷታል። ለዚህ ባልም ልክ እንዲሁ ሚስቱን መውደድ ይጠበቅበታል። ማንን በወደደበት? ክርስቶስ ቤተ ክርስቲያንን በወደደበት ሕይወት ባል ሚስቱን መውደድ ይጠበቅበታል። ስለዚህ ባል የቤቱ ራስ ስለሆንክ ሚስትህን ከራስ አብልጠህ መውደድ አለበት እንዴ። ክርስቶስ ታዲያ ለቤተ ክርስቲያን የከፈለው ዋጋ፣ ለቤተ ክርስቲያን የከፈለው ያ ፍቅር ያንደበት ብቻ ነው እንዴ? እወድሻለሁ ብቻ የሚል ነው እንዴ? አይደለም። ስለዚህ ለቤተ ክርስቲያን ወጋ አላት። ኧረ ስንቱ መከራ ተቀበለ። አይትነት በኑሮ ዝቅታና ከፍታ ቢኖር እንዲህ ያለው ነገር ክርስቶስ እኮ ለቤተ ክርስቲያን የከፈለው ዋጋ ነው ብላችሁ በጸጋና በፍቅር የምትቀበሉት መሆን መቻል አለባችሁ። አንዱ ይሄ ነው። የቤት ራስነን ይሄን ማወቅ ያስፈልጋል። ሁለተኛ አብረን ያነሳ ነው መውደድ ነው። በቃ ክርስቶስ ቤተክርስቲያንን ወዷል። ስለዚህ ሚስትህን ከራስ አብልጠህ ውደድ። ይህም በማድረግ ይላለውም ቅዱስ ዮሐንስ አፈወርቅ ከጋብቻ ዓላማ ውስጥ አንዱን ትፈጽማለህ ይላል። የጋብቻ ዓላማ አንዱ ምንድን ነው? አንዱ መውደድ እንዳለ ሆኖ ቀጥሎ ምንድን ነው? አንዱ 3ቱ ዓላማዎች አንዱ መረዳዳት ነው አይደለ? ሁለተኛው ዘር መተካት ነው። ሶስተኛው ከዝሙት መጠበቅ ነው አይደለ? ስለዚህ ሚስትህን በመውደድ የተነሳ ከዝሙት ትጠበቃለህ። ያንንም ይህንንም በማየት ዓይንን ለዝሙት ለፍቶት አይነሳብህም። ለምን? ሚስትህን ከራስ በላይ ምን ስለምትል የትኛውም ባል በቃ ሚስት አንተ ከሴቶች በላይ የሆነ ሴት ነች ላንተ። አለቀ በቃ። ማንም እሷን አይተካም። ሺህ ቆንጆ ቢኖር፣ ሺህ ውብ ቢኖር፣ ሺህ ሌላ ነገር ቢኖር ያንተን እውነተኛ ረዳት ሊተካ የሚችል የለም። ምክንያቱም አንተ ክርስቶስ ቤተክርስቲያንን በወደደበት ፍቅር ልክ ነው ሚስት የምትወደው። ልክ ለዚህ በዚህ መንገድ ውስጥ ከፈተና የምንጠበቅበታለን ያለ ቅዱስ ዮሐንስ አፈወርቅ። ሚስትን መውደድ ጥቅሙ እሱ ነው። ያንንም ይህንንም እያየ እንዳትፈተን ይረዳሃል። በቃ ስለዚህ አንዱ በዚህ መንገድ ሚስትን ውደድ ይላል። ሁለተኛው። ሶስተኛው ባሎች ሆይ ሚስቶቻችንን ማድነቅና ማመስገን ይገባል። አንዳንድ ባል ይሄን ባለማድረጋችን ከፍተኛ የሆነ በትዳር ውስጥ ክፍተት የሚፈጠርበታል። አሁን አንዳንድ ወንዶች በስራ ሁኔታቸው ውጤታማ የሆኑና አንዳንድ እንዲህ ያለ መድረክ ላይ ወጥተው ሲናገሩ በቃ እኔ በጣም ለስራ የነበረኝ ፍቅር ከልጅነቴ ጀምሮ እንዲሰራ ነበር፣ የስራ ትጋት ነበረኝ፣ እንዲሆኝ እያሉ ይተርካሉ። ከእግዚአብሔር ቀጥሎ እዚህ ለመድረሴ ሚስቴ የነበራት ሚና እንዲህ በቃላት የሚገለጥ አይደለም ብሎ ሚስቶቻችንን ማመስገን የባሎች ከፍተኛ የሆነ በሽታ ነው። በጣም ሚስቶቻቸውን በአደባባይ ማመስገን አንዳንድ ባሎች እስከ ውርደት ሁሉ ነው የሚመስላቸው። በቃ ሽንፈት ሁሉ የሚመስላቸው፣ ማነስ ሁሉ የሚመስላቸው ወንዶች አሉ። በፍጹም ቅዱስ ዮሐንስ አፈወርቅ ያለው ግን ሚስትህን አድንቃት፣ አመስግናት፣ ውበቷንም ግለጽላት። እንደውም ይላል እኮ የሚገርምሽ በጣም እንደዚህ የምትቀባባው ይላል ውብ ለመሆን ራሷን ጥረት የምታደርገው አንተ እኮ ውብ ነች ስለማትላት ነው። እና አሁን ባሎች እውነት ለመናገር ሚስቶች ለእነሱ የተሰጥቷቸው ጸጋና ውብ እንደሆኑ ቢነግሯቸው ስንቱ ሴት የሁላ ሜካፕ ይለቀለቅ ነበር። ባልም እኮ በሌላ ወገን ወጪውን ይቀንስ ነበር ኪሱን። ምን መቀባባት ያስፈልግሻል? አንቺ እኮ ተፈጥሯዊ ራሱ ውበትሽ ድንቅ ነው። ይሄ የማስመሰል አይደለም፣ እውነት የሆነውን ቅዱስ ዮሐንስ አፈወርቅ ያለው ያንን ነው። ምክንያቱም
እቺን ሴት ደግሞ እኮ የሚመስል ሌላ ፍጥረት የለም እኮ በክርስቶስ ዘንድ። በቃ የተወደደች ፍጥረት እኮ ነች። ስለዚህ አድንቃት፣ ውበቷን ግለጽላት። እንደውም በጣም የሚገርምሽ ሴት ልጅ ያለው አባት ይላል ቅዱስ ዮሐንስ አፈወርቅ፣ ሴት ልጅህን ቆንጆ መሆኗን ውብ መሆኗን እየነገር ካላሳደግካት ይላል፣ ትንሽ የጎለመሰች ጊዜ በመንደር አንድ ጎረምሳ ያገኛትና አንቺ እኮ ውብ ሴት ነች፣ አንቺ እኮ ቆንጆ ሴት ነች ሲላት ልቧ ትርክክ ብሎ ትታ ወደዚያ ጎረምሳ ትሄዳለች ይላል። ይሄ የምናየው እውነት አይደለም? ቆንጆ መሆንን ውብ መሆንን ከቤተሰብ የለመደበት ሰውስ ውጭ ሲሰማ አዲስ አይሆንበትም። ልቡ ለዚህ ተርከክ አይልም። አዲስ ጉዳይ አይደለም። ለዚህ ከአነጋገር የተነሳ ትጸድቃለህ፣ ከአነጋገር የተነሳ ትኮነናለህ ነው የሚለው። በቃ ለሚስቶቻችን አንደበታችንን የምንገልጥበት መንገድ፣ የምናስረዳበት መንገድ ትዳራችንን ሰላም ያደርገዋል። ችግሮቻችንን ራሱ ምንፈታበት ንግግር የተፈታ ይሆናል። እንደውም ምንድን ነው የሚለው በትዳር ህይወት ውስጥ ትልቁ ምክር ይላል አንድ አረጋዊ አባት፣ ዝም ማለት ያለብህን ቦታ ጠንቅቀህ ማወቅ ነው ይላል። ትናገርበትና ዝም። አንዳንድ ነገሮችን በዝምታ የምታልፍባቸው ጊዜዎች አሉ። እነዛን መለማመድ። ለምን መልሶ ቶሎ ተግባብቶ ፍቅር ለመቀጠል። ምክንያቱም